ዕርገት። ጌታችን ከትንሣኤ በኋላ 40 ቀን ሐዋርያትን እያስተማረ ስለሚልክላቸው አጽናኝ መንፈስ ቅዱስ እያስረዳቸው ሰነበተ። ስለ ቤተ ክርስቲያን ሥርዓት አስፈላጊውን ነገር እያስተካከለ አዕማደ ቤተ ክርስቲያንን በማቆም የአዲስ ኪዳን ሕግና ሥርዓትን በማጽናት በቀደመው ኪዳን አምሳል 40 ቀን ቆይቷል። ጌታችን ኢየሱስ ክርስቶስ ለዕርገቱ የመረጠው ቦታ በዓለም ሳለ ዘወትር ይጎበኝ የነበረውን ቦታ ነው። የእግዚአብሔር ልጅ ክርስቶስ ከቤተ መቅደስ በመለየት የተመረጠችውን ከተማ እንደተወ ከኢየሩሳሌም በስተ ምስራቅ በሚገኘው የደብረ ዘይት ተራራ ላይ አረፈ። ክርስቶስም በተራራዋ ላይ ሆኖ ከተማዋን በርኅራኄ ዓይን ተመለከታት። በዚህም ተራራ ላይ የነበሩ ደኖችና ሸለቆች በክርስቶስ ተቀድሰዋል። በዚህ ተራራ ጥግ ላይ በምትገኘው በቢታንያ ከተማ ነዋሪ በሆኑት በእነ አልዓዛር ቤት ብዙ ጊዜ አርፎ ነበር። በተራራው ግርጌ የምትገኘው የጌቴሰማኒ የአትክልት ቦታ ውስጥም በብዙ እንባና ጩኸት ጸልዮአል። የአይሁድ አለቆች ለመስቀል ሞት አሳልፈው ሊሰጡት በክፉ አገዳደልም ሊገሉት ጌታን የያዙት በዚህ ስፍራ ነበር። በዚህ ዕለት ጌታ ተማሪዎቹን እየመራ ወደ ቢታንያ ወሰዳቸው። ደቀ መዛሙርቱ ከጌታቸው ጋር የሚገናኙበት ቀን ይህ ብቻ መሆኑን አላወቁም ነበር። በቅዱስ ወንጌል እንደተመዘገበው እስከ ቢታንያ ወደ ውጭ አወጣቸው፣ እጆቹንም አንስቶ ባረካቸው፣ እንዲህም አላቸው፣ እናንተ ምስክሮቼ ናችሁ። እኔ የአባቴን ተስፋ በእናንተ ላይ እልካለሁ ብሎ ተስፋውን ሰጣቸው። እስከ ዕለተ ምጽአት በረድኤት እንደማይለያቸው ቃል ኪዳን ገባላቸው። ቢታንያ ሲደርስ መሄዱን ትቶ ቆመ። ደቀ መዛሙርቱም ከበውት ቆሙ። ጌታም በፍቅር ዓይን አያቸው። እጆቹንም አንስቶ ሲባርካቸው ከማንኛውም ምድራዊ ስበት በበለጠ ኃይል ከመካከላቸው ተነስቶ ወደ ሰማይ አረገ። ደቀ መዛሙርቱም ጌታቸውን ዓይናቸው እስኪሰወርና ዓይኖቻቸው እስኪፈዙ ድረስ በአድናቆትና በፍቅር ወደ ላይ ተመለከቱ። ወዲያውኑ የክብር ደመና ከዓይናቸው ሰወረው። የርቀት ያይደለ የርህቀት ነው። ይህ ማለት መርቀቅ ሳይሆን መራቅ ነው። ለምሳሌ አውሮፕላን ከምድር ሲነሳ ቀስ እያለ ወደ ሰማይ በወጣ ጊዜ አካሉ እያነሰ ይሄዳል። በመጨረሻም ወፍ እስኪመስለን ድረስ ለዓይናችን ይርቃል። አምላካችንም ልክ እንደዚያ የሐዋርያት ዓይን ማየት እስከቻለበት መጠን ድረስ ከፍ ከፍ እያለ ወደ ሰማይ አርጓል። መላእክትም የደመና ሰረገላም መስለው በተቀበሉት ጊዜ ደቀ መዛሙርቱ ጥዑም የሆነውን የመላእክት ዝማሬን ሰምተዋል። መላእክትም ትኩር ብለው የጌታን ዕርገት ለሚመለከቱት ሐዋርያት እናንተ የገሊላ ሰዎች ሰማይ ሲወጣ ያያችሁ ተመልሶ ይመጣል የሚል ተስፋ በሰሯቸው። ደቀ መዛሙርቱም እነሆ እኔ እስከ ዓለም መጨረሻ ድረስ ሁልጊዜ ከእናንተ ጋር ነኝ ሲል የሰጣቸውን ተስፋ እያስታወሱ ከቢታንያ ተመለሱ። ጌታችን ወደ ሰማይ ሲያርግ የነበረውን ድባብ ባሕረ ጥበባት ቅዱስ ያሬድ የወንጌሉን ቃል ጠቅሶ እንዲህ ሲል ገልጦታል። ከዚህ በኋላ ለደቀ መዛሙርቱ በ40ኛው ቀን በጥብርያኖስ ባሕር ታያቸው። ወደ አባቴ ወደ አባታችሁ አርጋለሁ። ይህን እየተናገረ ሳለ ደመና ነጠቀው፣ ከዓይኖቻቸውም ሰወረው። ዳግመኛ መብረቅ የለበሱ 2 ሰዎች ታዩአቸው። እናንተ የገሊላ ሰዎች ቆማችሁ ሰማይ ሰማይን ለምን ትመለከታላችሁ? እሱ ኢየሱስ ክርስቶስ ሲያርግ እንዳያችሁ ዳግመኛም በክብር ወደ እናንተ ይመጣል። ሞቱን እየተናገርን ትንሣኤውንና ወደ ሰማይ ማረጉን አምነን ዳግመኛ በክብር መምጣቱን ተስፋ እናደርጋለን ሲል ዘምሯል። ጌታችን ኢየሱስ ክርስቶስ ሲያርግ ምን ፈጽሞ አረገ? አንደኛ ኃጢአታችንን አንጽቶ አረገ።
ሁለተኛ ምርኮን ማርኮ ስጦታን ሰጥቶ አረገ። ጌታችን ኢየሱስ ክርስቶስ ሲያርግ እንዲሁ አላረገም። አስቀድሞ ሁሉን አስተካክሎ እስከ ዓለም ፍጻሜ መደረግ ያለበትን ሕግና ስርዓት አስተምሮ ሰውና እግዚአብሔር የሚገናኝበትን ጸጋ አድሎ ምርኮን ማርኮ ለማረከው ክፍልም ስጦታን ሰጥቶ ነው ያረገው። ሶስተኛ ቃል ኪዳን ገብቶ መመሪያ ሰጥቶ አረገ። ጌታችን ኢየሱስ ክርስቶስ እስከ ዓለም ፍጻሜ ዓለምን የሚያስተዳድርበት፣ ሰማያዊውንና ምድራውያንን የሚያቀራርብበት፣ ሙታንና ሕያዋንን የሚያገናኝበት መደበኛው መንገድ ቃል ኪዳን ነው። ቃል ኪዳን ብሉይ ኪዳንንና ሐዲስ ኪዳንን ያገናኘበት፣ ሰውና እግዚአብሔር፣ ሰውና መላእክት፣ ጻድቃንና ኃጥአን የሚታረቁበት የእርቅ መገናኛ ድልድይ ነው። በዚሁ አንጻር ጌታችን ለሐዋርያት አርጋለሁ ሲላቸው ብቸኝነት ተሰማቸው፣ ሆደ ባሻ ሆኑበት። ምንም እንኳን የሚያርገው ስፍራ እንዲያዘጋጅላቸው ለራሳቸው ጥቅም እንደሆነ ቢነግራቸውም የሐዋርያት መንፈሳቸው መጨነቁ አልቀረም። ምክንያቱም እንኳን ሳይደክሙ ሳይወጡ ሳይወርዱ በተአምራት የሚመግብ ቢታመሙ የሚፈውስ መተኪያ የሌለው ፍቅር የሆነ ጌታ ቀርቶ የለመዱት የወደዱት ባልንጀራ ሲለይ ሆድ ይባባል። ጌታችን የተረበሸውን የሐዋርያትን ልቦና ያረጋጋው በቃል ኪዳኑ ነው። እነሆ እኔ እስከ ዓለም መጨረሻ ድረስ ሁልጊዜ ከእናንተ ጋር ነኝ በማለት በማይነጥፍ በማይታጠፍ ቃል ኪዳኑ አረጋግቷቸዋል። አራተኛ የነቢያትን ቃል ፈጽሞ አረገ። ጌታችን ኢየሱስ ክርስቶስ በምን መልኩ አረገ? በእልልታና በመለከት ድምፅ አረገ። በክብር አረገ። በስልጣን አረገ። በቅዳሴ አረገ። በብርሃን አረገ። ጌታችን ኢየሱስ ክርስቶስ ለምን አረገ? መንፈስ ቅዱስን ለመላክ፣ የጻድቃንን እርገት ለማረጋገጥ፣ የድንግልን ሥጋ እንዳከበረው ለማጠየቅ፣ በዘላለማዊ ክብሩ መቀመጡን ለማጠየቅ፣ ምስጢረ ተዋህዶን ለማስረገጥ፣ የክርስቲያኖችን እርገት ለማስገንዘብ፣ የህሊና እርገት እንድናደርግ፣ ስራውን እንደፈጸመ ለማስረዳትና የደቀ መዛሙርቱን ደስታ ፍጹም ለማድረግ ነው። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ እስከ 40 ቀን ድረስ በተለያዩ ቀናት ከደቀ መዛሙርቱ ጋር እየተገናኘ ከዚያ በፊት እየተዘዋወረ በሚያስተምርበት ወቅት ያስተማራቸውን የወንጌልና የሥነ ምግባር ትምህርቶች እንዲያስታውሷቸውና በበለጠ እንዲረዷቸው አድርጓል። እንዲሁም በመዋዕለ ትምህርቱ ያላስተማራቸውን ሌሎች ትምህርቶችን አስተምሯቸዋል። በ40ኛው ቀን ግን ጌታችን ኢየሱስ ክርስቶስ በኢየሩሳሌም ደቀ መዛሙርቱ በተሰበሰቡበት አዳራሽ ተገኝቶ በሙሴ ሕግ፣ በነቢያትና መጻሕፍት፣ በዳዊት መዝሙራት ስለ እርሱ የተጻፈው ሁሉ እንደተፈጸመ አስረድቷቸዋል። በአጠቃላይ ደቀ መዛሙርቱ ሁሉ ቅዱሳት መጻሕፍትን ማስተዋል እንዲችሉ አእምሯቸውን ከፍቶላቸዋል። የንስሐና የኃጢአት ስርየት ወንጌልን ከኢየሩሳሌም ጀምሮ በየሀገሩ እንዲሰብኩ ነገራቸው። እነርሱም ለዚህ ሁሉ ነገር ምስክሮች እንደሚሆኑ አስረዳቸው። የአብን ተስፋ መንፈስ ቅዱስን እንደሚልክላቸው ተስፋ ሰጣቸው። ከሰማይ የመንፈስ ቅዱስን ኃይል እስከሚለብሱና የመንፈስ ቅዱስን ጸጋ እስከሚቀበሉ ድረስ ከኢየሩሳሌም ከተማ እንዳይወጡ ማዘዛቸው። የጌታችን የኢየሱስ ክርስቶስ ወደ ሰማይ ማድረግ ለክርስትና ሃይማኖት ታላቅ ድል ነው። በዓለማችን ብዙ የተለያዩ ሃይማኖቶች አሉ። የማናቸውም ሃይማኖት መስራች በድል አድራጊነት ሞቶ ተነስቶ ወደ ሰማይ ያረገ አይገኝም። የሁሉም ሃይማኖቶች መሪዎች ሞተው በምድር ላይ ብቻ ነው የቀሩት።
የክርስትና ሃይማኖት መስራችና መሪ ኢየሱስ ክርስቶስ ብቻ ነው ከሰማይ የወረደውና በመጨረሻም ወደ ሰማይ ያረገው። ጌታችን ኢየሱስ ክርስቶስ ወደ ሰማይ ከማረጉ አስቀድሞ ደቀ መዛሙርቱን እንዲህ ሲል አዟቸዋል። እንግዲህ ወደ ዓለም ሁሉ ሂዱ፣ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ አሕዛብን ሁሉ አስተምሩ፣ ያዘዝኳችሁንም ሁሉ እንዲጠብቁ አስተምሯቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር እሆናለሁ ብሎ ተስፋና መመሪያ ሰጥቷቸዋል። ደቀ መዛሙርቱም የመንፈስ ቅዱስን ጸጋ እስከሚቀበሉ ድረስ በኢየሩሳሌም ተቀመጡ። ጌታችንም በሰጣቸው ተስፋ መሰረት በበዓለ ሃምሳ መንፈስ ቅዱስን ላከላቸው። ደቀ መዛሙርቱም በመንፈስ ቅዱስ ኃይል ድኩማን የነበሩ ኃያላን፣ ፈሪዎች የነበሩ ደፋሮች ሆነዋል። ወስብሐት ለእግዚአብሔር።